I wish somebody had told me these things when I was a student the first time. It would have been a lot easier. በርትተን ማጥናት ብቻውን ጥሩ ውጤት እንድናመጣ ያደርገን። ጥናት ብልሃትና ጥበብን ይፈልጋል ይለናል የሳይኮሎጂ ፕሮፌሰር የሆነው ዶክተር ማርቲን ለብደል። ይህ ፕሮፌሰር ለአመታት ተማሪዎችን ካሉበት ዝቅተኛ ደረጃ በአንድ ሴሚስተር ብቻ ቶፕ ተማሪ እንዲሆኑ በመርዳት የተለያዩ ኮርሶችን በመስጠት ይታወቃል። ዛሬ በዚህ ቪዲዮ እሱ የገለጻቸውና በሳይንስ የተደገፉ አሁን ካላችሁበት ደረጃ ሙሉ በሙሉ የሚቀይራችሁን የጥናት ዘዴዎችን እናያለን። ሰላም፣ ይህን ቻናል ለማታውቁ ESS Study Tip ይባላል። ለእናንተ ለተማሪዎች የተለያዩ ስቴዲ ቲፖችና ቱቶሪያሎችን ያቀርባል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮንም ላይክ በማድረግ ጀምሩ። Thank you. The moment you start to slide, you're shoveling against the tide. What you need to do is what? Take a break. የመጀመሪያው ዘዴ በጥናት መካከል እረፍት ማድረግ ነው። እውነታውን ልንገራችሁ፣ ጭንቅላታችን ከ25 ደቂቃ እስከ 30 ደቂቃ ሙሉ በሙሉ በአንድ ነገር ላይ ትኩረት ማድረግ ይችላል። ነገር ግን ከዛ በኋላ እየደከመና እየተሰላቸ ይመጣል። በዚህ ሰዓት እያስገደድን ማንበብ ስንቀጥል ውጤታማነታችንን በራሳችን ፍቃድ እንደ ድንጋይ ወርውረን እናርቀዋለን። ነገር ግን ፕሮፌሰሩ መፍትሄ አበጅቶለታል። ለዚህ ችግር ለ30 ደቂቃ ያህል በትኩረት ካነበብን በኋላ ለ5 ደቂቃ አጭር እረፍት እንድናደርግ ይነግረናል። እረፍታችንንም እንዳናስረዝሙ ይነግራል። Add on a well-deserved treat at the end of the study time. It'll help motivate you to be more productive. የ5 ደቂቃ እረፍት ስታደርጉ ደግሞ ደስ የሚያደርጋችሁ ነገር እንድታደርጉ ይነግረናል ፕሮፌሰሩ። በ5 ደቂቃ ውስጥ ስልክ ማውራት ወይም ደግሞ መራመድ፣ ውሃ መጠጣትና የመሳሰሉ አክቲቪቲዎችን ማድረግ ትችላላችሁ። በለንደን ግሎባል ዩኒቨርሲቲ በተደረገ ሪሰርች በጥናት መካከል አጫጭር እረፍቶችን ማድረግ ዘርፈ ብዙ ጥቅም እንዳለው ይገልጹልናል። ከነዚህ ጥቅሞች መካከል የማስታወስ አቅማችንን ይጨምራል፣ ጭንቀታችንን ይቀንሳል፣ የፈጠራ አቅማችንን ያሳድጋል፣ ኤነርጂያችንን ይጨምራል ይሉናል የለንደን ግሎባል ዩኒቨርሲቲ ተመራማሪዎች። ከእንግዲህ በኋላ ለ30 ደቂቃ ካነበባችሁ በኋላ የ5 ደቂቃ እረፍት በማድረግ ይሄንን ፕሮሰስ በመደጋገም ውጤታችሁን ማሳደግ ትችላላችሁ። Studying, they said we can't get into it. The university in question had primarily dorm rooms. One side bed, another side of bed, study area, right? In one room, you sleep, you groom, you talk with people, you socialize, you study, you snack. በሁለተኛ ደረጃ የምናገኘው የምናጠናበትን ቦታ ማዘጋጀት። ብዙ ተማሪዎች የሚያጠኑበት፣ የሚበሉበት፣ ቁጭ ብለው ቲክቶክ የሚጠቀሙበትና የሚተኙበት ቦታ ተመሳሳይ ነው። ጭንቅላታችን በተደጋጋሚ አንድ ነገር የምናደርግበትን ቦታ ሴቭ ያደርጋል። ይሄም ማለት እናንተ የምትተኙበት ቦታ ለማንበብ ስትሞክሩ ጭንቅላታችሁ የሚያውቀው እዛ ቦታ ላይ እንደምትተኙ ነው። ስለዚህ የምታጠኑበትን ቦታ መለየት አለባችሁ። ለዚህ ነው ብዙ ጊዜ የምታጠኑበትን ቦታ ለዩ ወይም አዘጋጁ የምትባሉት። የምታጠኑበትን ቦታ ብዙም ማራኪና ያን ያህል ሳቢ ማድረግ አይጠበቅባችሁም። ጠረጴዛና ወንበር ካለው በቂ ነው። በጥናት ላይ ይህንን ዘዴ ብቻ በመጠቀም የላቀ ውጤት ተማሪዎች እንዳመጡ ይናገራሉ። Over and over. The term for that. ሶስተኛው ኮንሰፕትን መረዳት ነው። ብዙዎቻችን ስህተት የምንሰራው እዚህ ጋር ነው። አንዳንዶቻችን መጻፍቱን ብልት አድርገን እስከ መጨረሻ ሸምድደን እንመጣለን። ፈተና ላይ ስንቀመጥ ግን ሰማይና ምድር ይሆንብናል። ችግራችን ምንድነው? ኮንሰፕቱን ሳንረዳ ያንን ነገር ብቻ በመሸምደድ ፈተና ልንሰራ እንመጣለን። ነገር ግን ኮንሰፕቱን ካልተረዳን ሽምደዳ ብቻውን ጥቅም የለውም። ስለዚህ ብዙዎቻችሁ ከመሸምደድ ይልቅ ኮንሰፕትን ለመረዳት ሞክሩ። ለምሳሌ አንድ ቃል ቢሰጣችሁ የቃላትን ፊደላት ደግሞ ዘበራርቀው ቢሰጧችሁ እናንተ እነዛ ቃሎችን ፊደላትን ቆጥራችሁ ልትይዙ ትችላላችሁ። ነገር ግን ቃሉን አትረዱትም። ኮንሰፕት ግን ቢሆን ቃሎችን ፊደሎችን በማስተካከል ብቻ የዛን ቃል ትርጉም መረዳት ትችላላችሁ። ስለዚህ ከመሸምደዳችሁ በፊት ኮንሰፕትን ተረዱ። ከዛ በኋላ ወደ ሽምደዳ ሂዱ። process is dependent on rapid eye movement sleep. አራተኛውና የመጨረሻው ዘዴ ደግሞ በቂ እንቅልፍ ማድረግ ነው። ብዙዎቻችን በቂ እንቅልፍ አናደርግም። ሳይንቲስቶች እንደሚገልጹት ከሆነ በአቨሬጅ አንድ ሰው ለ8 ሰዓት መተኛት እንዳለበት ይናገራሉ። እንቅልፍ መተኛት ለተማሪዎች ደግሞ በጣም ትልቅ የሆነ ጥቅም አለው። ምክንያቱም ያነበብነውና ያጠናውን ነገር ከሾርት ተርም ሚሞሪ ወደ ሎንግ ተርም ሚሞሪ የሚላከው ፕሮሰሱ የሚደረገው እኛ በተኛንበት ጊዜ ነው። ለዚህ ነው በቂ እንቅልፍ አድርጉ ወይም ተኙ የምትባሉት። ስለዚህ በቻላችሁት አቅም ቀድማችሁ ለመተኛትና ቀድማችሁ ለመነሳት ሞክሩ። ምክንያቱም ይሄ ያነበባችሁትን ኢንፎርሜሽን ለማስታወስ በጣም ስለሚጠቅማችሁ። ይሄም ማለት ደግሞ የምትተኙበትና የምትነሱበትን ጊዜ ፊክስ አድርጉ። ማለትም እንዳታዘበራርቁት። በተመሳሳይ ሰዓትና በተመሳሳይ ሰዓት መተኛትና መነሳት አለባችሁ። በተጨማሪ ደግሞ ከመተኛታችሁ በፊት ስክሪን ታይም ወይም ደግሞ ስልክ መጠቀም የለባችሁም። ይሄም በትኩረት እንድትተኙ ያደርጋችኋል። እነዚህን ቀላል 4 ስቴፖችን ብቻ በመከተል አሁን ካላችሁበት ደረጃችሁን ከፍ ማድረግ ትችላላችሁ። ተመኑ ሙሉ በሙሉ ያጠናንና ያነባብ ስልታችሁን በተጨማሪ ደግሞ ውጤታችሁ ላይ ትልቅ ለውጥ ታሳያላችሁ። ይሄ ቪዲዮ የጠቀማችሁ ከሆነ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ለምታውቁት ተማሪ ሼር አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ በሰላም ቆዩ።